እንዴት ነው ሀገሬ ወሎ ገራገሩ። ሰላም ውድና የተከበራችሁ ተከታታዮች እንዴት አላችሁ? ዛሬም እንደተለመደው ከአንድ አስደናቂና ተወዳጅ ባህል እንዲሁም አመጋገብና አኗኗር ዘይቤ ካላቸው የወሎ ማህበረሰብ ጋር አብረን እንቆይ ይሆናል። በማድረግ ጀምሩ። እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ የሃይማኖት፣ የጥበብ፣ የጀግንነት እንዲሁም የውበትና የብዝሃ ህይወት አምባ ነው ስንል እንዲሁ አይደለም። ወሎ የኢትዮጵያ የአራቱ ዜማ ቅኝቶች አምባሰል፣ የባቲ ትዝታና አንቺሆዬ ዜማዎች መፍለቂያ የጥበብ ምድር ስለሆነች ነው። በተጨማሪም ወሎ የበርካታ ከያንያን ጸሐፍት መፍለቂያ ምድር ነች። ወሎ የኢትዮጵያ ሃይማኖት ብዙነት እንዲሁም የአንድነትና የመቻቻል ማሳያ ድንቅና ቅድስት ምድር ናት። የወሎ ምድር የክርስትናና የእስልምና ሃይማኖት የራሳቸውን ደማቅ ታሪክ ጠብቀው አንድ አካል አንድ አምሳል ሆነው የሚኖሩባት ቅድስት ምድርም ናት። ለዚህም ማሳያ ይመስላል ክርስትና እምነት ተከታዮች የጥምቀት በዓል ሲከበር የሙስሊሞች ታቦት ደግፎ ማስገባትና የሙስሊሞች የኢድ ሰላት እንዲሁም የአረፋ ሰላትን በተመለከተ እስከ አደባባይ እስከ መልቀቅ እንዲሁም መንገዶችን እስከ ማድረግ የሚደርስ የክርስትና እምነት የሚታይ ነው። የኦርቶዶክስ ክርስትናና የእስልምና ሃይማኖቶች ከፍታን የሚገልጹ ድንቅና ብርቅዬ አምልኮ ቦታዎችን የአስተምሮ ባለቤቶች የሚገኙባትም ቅድስት ምድርም ናት። የአማራ ሳይንት ተድባበ ማርያም መገኛ ወሎ ነው። የግማደ መስቀል መገኛ ግሸን ማርያም መገኛ አምባሰል ነው። ከእስልምና እምነት አንጻር የነብዩ መሐመድ የመጀመሪያው መውሊድ ከተከበረበት የጀማ ንጉሠ ነገሥት መስጊድ መገኛ ወሎ ነው። ወሎ እስልምናና ክርስትና አንድ አምሳልና አንድ አካል ሆነው ለዘመናት አብነት የዘለቁበት ሰፊ ሚስጥር በውስጣቸው ይዘው ሁለቱን ሃይማኖቶች አቻችለው ትውልድ ያዘለቁ የነ መምህር አካል ወልድ ቤተክርስቲያን ሲያሰሩ መስጊዱን አብረው የሚያንጹ የነ ባህታዊ አባ ምስክርና የነ ሀጂ መሐመድ ገታ ቃል ኪዳን ስላለበት ነው። እንዲሁም በቅርቡ የአባ መስቀሬ ሰብን የክርስትና እምነት ተከታይና አባት ይሁን የአባ ፍቅሬ ሰብ ሞት እንዲሁም በሙስሊሙ ዘንድ ታላቅ ሐዘኔታን የሚያስከተለ ሆኖም አግኝተነዋል። ሙስሊሙ ከክርስቲያኑ፣ ክርስቲያኑ ከሙስሊሙ የሚጋባበት የስም አወጣጥ ባህሉን ድንበር የሌለው ፍቅርን የሚያንጸባርቅ የወሎ ምድር ነው። ከዚህ ጋር በተያያዘ የአካባቢውን ስነ ቃል ልዋስና ልጅየው ሰለሞን አባቱ መሐመድ ምንኛ ደስ ይላል ወሎ ላይ መወለድ የተባለለት ተብሎም የተገጠመለት የተዘመለትም ወሎ ነው። በረጅምና ዘመን ተሻጋሪ የኢትዮጵያና የአማራ ሕዝብ ታሪክ ውስጥ ወሎ የታሪክ ሀብትና ጉልህ አሻራዎች መገኛ ነው። በኢትዮጵያ የመካከለኛው ዘመን ታሪክ ውስጥ የብዙ ነገስታት ዋና አቅም ግንባታ ማዕከልና የሐይቅ እስጢፋኖስ ገዳም መገኛ ወሎ ነው። በነጻነት ታሪክና የአድዋ ፊልሚያ ምክንያት የሆነው የውጫሌ ስምምነት የታሰረበት ይስማ ንጉስ ውጫሌ መገኛ ወሎ ነው። የአድዋ ጦርነትን የክተት አዋጅ ነጋሪት የተጎሰመበት ወረኢሉ መገኛው ወሎ ነው። የጣሊያን ወራሪ ኃይል በማይባር ሐይቅ ዙሪያ ልኩን ያሳዩት የእነ ደጃች መንገሻ አብዲ የምድር ወሎ ዳግማዊ አፄ ቴዎድሮስ ፊታውራሪ ገብርዬ የመሰሉ ጀግኖች የኢትዮጵያ አንድነት ሲዋደቁ በክብር ያረፉበት የመቅደላ አምባ ታሪካዊ ስፍራ መገኛ ወሎ ነው። ወሎ በኢትዮጵያ አማራና አርጎባ የስነ ህዝብ መንግስት ታሪክ መሰረት የጣሉ አርቆ አሳቢ ነገስታቶች ለአብነትም እነ ራስ አሊ ንጉስ ሚካኤል ወይም ኢማም መሐመድ አሊ ወላስማ ካሶ የተገኙበት ብርቅዬ ምድርም ነው። ምስራቃዊ ክፍል በአብዛኛው የሚሸፈነው ሙስሊም ማህበረሰቦች ሲሆን ምዕራባዊ ክፍል ደግሞ ክርስቲያኑ ሙስሊም ተሳስሮ የሚኖርበት ነው። ይህ ሁሉ ማሳያዎች ጠቅሶ ለማለፍ እንጂ የወሎ ታሪክ በዚህ ብቻ የሚያበቃ አይደለም። ወሎዎች ሌላው የሚታወቁበትና የሚደነቁበት ነገር ቢኖር በቁንጅናቸውና በተፈጥሮ ውበታቸው ረጅም ቁመት፣ ማራኪ ጠጉር ወይንም ቡናማ ቆዳና ረጅም የተሳለ አፍንጫ የሚታወቅ ታዋቂ ኢትዮጵያዊ ውበት መገለጫም ናቸው። የወሎ ሴቶች ባህላዊ አለባበስ በደማቅ የሀገር ልብስ ቀሚስ ወይም ነጠላ፣ በባህላዊ የፀጉር አሰራርና
በእንቁላል ቅርጽ ፊት የሚገለጹ በተለይም በማህበራዊ መስተጋብር በንግግር ዘይቤያቸውና በባህላዊ ጭፈራዎች ወይም እስክስታ ማራኪ አንደበትና ገጽታም አላቸው። ውድ አድማጭና ተከታታዮቻችን ልክ እንደምትመለከቱት ከወሎ መናገሻ ከሆነችው ከደሴ ከተማ ውበትም ጋር አብረን ቆየን እንጂ የድሮውን የወሎ ማንነት ለማግኘት የግዴታ ማጣቀስ ይጠበቅብናልና ለዚህ ረዳን ዘንድ ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። የወሎ መልእክታችን የጠጁ የቶማው አይጠፋም ከልብ